ልጋብዝሽ አለና ጥብስና ዱለት ታዲያ ምን ያደርጋል አልጋ ላይ ይሸናል። ሂሳብ ወጣ አድርጉ እስኪ። 50 ነው ልጄ። ይሄ ነው 50 አምጣ 200 አረጋ እኔን በመላጣ በዚህ መላጣ ነው የተካሽ ማለት አባ እሱ ጸጉሩ ቢመለጥም ኪሱ ግን ጎፈሬ ነው። እሺ እንዳንተ ኪሰ መላጣ አይደለም። ወንድም ገንዘብ ካለ ተበላል። ሄሎ ደርሻለሁ እኮ አው ከሆነች እንቁራሪ ተጠገብ ነው ያለሁት። አልታየህም? ይቅርታማ ስምሽ እንቁራሪ ያን የሆነች ዝንጀሮ ነገር አጠገብ አንተ ያማን እንዴ ስለማን ነው የምታወራው? ይቅርታ የሆነች እንቁራሪ ዱባ ነገር አጭር ነሽ ይላሉ ሁሉም በየተራ ቁመቴ ነው እንጂ ልቤ ነው ተራራ። አረካሽ ወላሂ ተላኛው ብራዘር ባትሪ ሞቶብኝ ነው። ቀስቅስኝ። እንኳን የሞተ ባትሪ የሞተ ሰው ቀሰቅሳለሁ። 200 ብር ትከፍላለህ። እሺ እንካ ኔትወርክ የሌለው ነው። ኔትወርክ ሲመጣ ይሰራል። 200 ኔትወርክ ሲመጣ ይሰራል። እሺ ውጤቱ እንደሚያሳየው ከሆነ ልጃችሁ የሞተው 6 ጊዜ በዚህ ዘነዘና ተመቶ ነው። እንዴት እንደሱ ሊሆን ቻለ? ምክንያቱም የሞተ ሰው ለመመርመር መሞት ነበረበት። ሰላም ቀላል ሰው መስላል አይደል? የምታየው ህንጻ በሰሜን ያለው ዳንቺም ከንፈሬን የምትስሚኝ ከሆነ እድሜ ዘላለምሽን የምትበይበት ነገር ነው የምሰጥሽ። ነይ የፈለግሽውን ያሉሰጂ እድሜ ዘላለምሽን ነው የምትበይበት። ፍቅር እኔ በጣም ነው የምወድሽ እስክጠፋ ነፍሴ። አምኛው ጉድ ሰርቶኝ ሆኖ ቀረ ኤክሴ። አይግጥም ምን ሆነሽ ነው? አዎ የውጪ ስራ እድል አግኝቼ በቋንቋ ምክንያት ሊያመልጠኝ ነው። ማለት እንዴት? የሚያስተረጉምልኝ ሰው አጥቼ ነው። እንግሊዘኛ እና እንዴ አንቺ እንግሊዘኛ የሚያስተረጉምልሽ ሰው እየፈለግሽ ነው? ምን ነው? እኔ እያለሁ እንዴ ስታወሪ እንኳን ሰምቼሽ አላውቅም እኮ። ነብይ ባገሩ አይቀበርም ስለሚባል ነው። ፈረንጆቹ ሀበሻን ታዩ፣ ፈረንጆቹ እንግሊዘኛ ሊጻወር ዝጭጭን አስተርጓሚ አጣው። አስተርጓሚ ለኔ እንግሊዘኛን ኧረ በእናትሽ በጣም ነው የደበረኝ እኮ። ካንቺ በላይ የሚያቀኝ ሰው የለም ብዬ እንግሊዘኛ ለማወቄን እንዳዲስ ኧረ በጣም ነው እንዴ በጣም ነው የከፋኝ እውነት። ይሄን ያህል እንዴ አንቺ ኧረ በእናትሽ እንግሊዘኛ የምታውቂ ከሆነ ምን ችግር አለው? አያመልጠኝም እንዴ አመለጠኝ አልሽም እንዴ? ኧረ እንደውላለን አንድ ቻንስ እንሞክራለን። ኧረ በቃ ኧረ ወሬልኝ አንዴ ምን ሆነሽ ነው? አንዴ ወሬልኝ ተውት እኮ ይሄው አነሳት ይሄው እንቺ አንቺ አውሪኛ yes 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 ባክሽ ሞላች በቃ ደህና ወይ? ወይኔ ምን ሆንክ? የኔ ፍቅር አግቢ እንዴ ሰውስ የምን ሰዎች እንዴ? ሰው ሳይኖር ነው እንዴ ተንበረከከው? የዳይመንድ እኮ ቀለበት እኮ ነው። እና ሰው ካላየው ምን ይሰራልኛል? ኧረ ውፍታ አይነፋም። የምን አባው ፍታ ነው? ፈታላለሁኝ ምን አገባኝ። የበላችሁ ኧረ ምግቡን አምጪልን አለቀብን። አንዴ ዱቤ እኮ አልከፈልክም ረሳኸው እንዴ? ኧረ አታዋርጅኝ አይለምደኝም። ሌላ አይከብሻ አፍልቼ ነበር ይበል እስኪም ጥጥር አድርጎኝ ነበር ቆለኝ። አማናችሁ ለማናችሁ ተወቃቻለሁ። በዳር ያለው አጣቆም እንዴ? በየትኛው ዳር? ያቆቴ ልጅ እኮ ነው በዳር ያለው። ሁለቱ ተዳራደቅ። ኦ ማይ አሁን የወደቀው አወቀው አላወቀው ንቀት ነው ያጎቴ ልጅ የሚያውቀው። ባለባጃጅ መናሪያ ቀጥታ ሄድና እንደዚህ ታጠፍ። ይሄ ጀዝባ ነገር ነው። ይሄን ብላሽ ጫወትብኛል እንዴ በፀሐይ ምን አይነት ሰው ነው? ነይ እስኪ አንቺ ነይ እስኪ ምን አንተ ነህ አንቺ ስትጀምር ነው ብራዘር በሰለጠነ ዘመን እንደዚህ ትገራ ምናምን ምን ይሻላል? አንተ
ሂድ ካርድ ግዛ። ማን አንቺን ተረሳክሽ? እሱ ነው ሂድ ካርድ ግዛ። እና አንተ ደግሞ እዚያ ውስጥ ትላለህ። ሂድ ና ግባ ና ረጋ ካሜራማን ረዲ አክሽን። ሲጀመር ምን ልታረግ አጠገባ ወደክ? ምንድናችሁ ማለት ያለን እንዴት ይላል? ስራ እየሰራ ነው። ምንድነው ካሜራ ይታያል? ስራ ነው። እሺ አደምብር ደግሞ ካሜራማን ረዲ አክሽን። ሲጀመር ምን ልታረግ አጠገባ ወደክ? የማን አጠገብ እንዴ? አቀልላ ለምንድን ነው የምትቀልደው? ስራ እየሰራን እኮ ነው አባቴ። አደምብር ነው መልስቶ ሰምታላ ረጋ ብለህ አክሽን። ሲጀመር ምን ልታረግ አጠገባ ወደክ? አላወኩኝ። ወይኔ ስራችን እያበላሸ ነው አባቴ። ስራ እየሰራን እኮ ነው። ምን በቃኝ። አልሰራም ትላለህ እና ትሰራለህ። መጨረሻ ዞርሽ ስሜታ በጸባይ ጠይቁኛል። ምንድን ነው ስሜታ ስራ ነው። እሺ አባ እሺ በቃ ረጋ ብለህ የሆነ መልስ ንገረው። እሺ መልሱ እንዲህ ነው። ያጋጣሚ ነው የምትለው። እሺ በቃ ካሜራ ሬዲ አክሽን። ሲጀመር ምን ልታረግ አጠገባ ወደክ? አጋጣሚ ነው በቃ። ከካሙ ነው የሚመቻችሁ። ሰላም ነው ብራዘር? ሰላም። ይሄ መኪና አንቺ ነው እንዴ? ምን አይመስልም? አረ ይመስላል። በእናትህ ይኸውልህ እዚህ ሰፈር የሆነች ማስቀናት መፈልጋት ልጅ አለችና ለተወሰነ ደቂቃ እኔ መኪናው ጋር ልሆንና የኔ ነው ልበልና እሷ ማስቀናት ፈልጌ 5000 ብር ትከፍላለህ? 5000? አዎ ለማስቀናት እኮ ነው። ትንሽ ደቂቃ ነው። ካልፈለክ መሄድ ትችላለህ። እሺ በቃ ችግር የለውም። እሺ አካውንትህን ንገረኝ። እሺ 1000። እሺ ቁልፍ ውስጠኛ በቃ ቁልፍ ውስጠኝ ለርተው ብትርማል ይዘና። ኧረ አልሄድም በእናትህ። እሺ አይፎን ነው እንዴ ስልክሽ? አይፎን። በቃ እሺ ሊያዘውና ላካብድበት አንተ አለው ይኸው እዛ ጋር አቀብለኝ። ችግር የለውም። ምንድነው ትያለሽ እንዴ? ቅድም እንደዛ እየተከተልኩ ሳወራሽ ደሃ መስዬሽ ነው አስትገላምጪኝ የነበረው። አይ ሴቶች ድሮም በቃ ህይወታችሁን የሚቀይርላችሁን ወንድ አትወዱም አይደል? እከካሙ ነው የሚመቻችሁ። አሁን መኪና እንዳለኝ ሀብታም ነው ስታይ ተተት ብለሽ መጣሽ። ራቅ በይ ወደዛ። ለማንኛውም አሁን ስልክሽን ሹፌር ነው። ሹፌር አለ። ሹፌር አቤት አለቃ። ምንድነው? ምን? ኧረ ምንም አይደለም። ትንሽ የምን ሹፌር ነው? አዎ ሴቶች እከካማን ነው። የምን ሹፌር ነው? ያንቺ ነው እንዴ መኪና? እንዴ ሹፌር? ኧረ ብሬ። ሄሎ እንዴት ነህ አቶ ዘበርጋ? ሰላም ነው? የማን አባ ዘበርጋ ነው? ማን ነህ? አጥናፉ እኮ ነኝ ዘበርግዬ። ረሳኸኝ እንዴ? አጥናፉ ነው። እንደውም ባለፈው ሳምንት በጌ ሸጥኩልህ። በጉ ነህ እንዴ? አይደለም ሻጩ ነኝ። ያው ነው እባክህ፣ ተሳስተሃል የኔ ወንድም። እርግጠኛ ነህ ዘበርጋ አይደለ? ይዘረጋ ነገር ይዘርጋህና አይደለሁም አልኩህ አንዴ። አይ ካልሆንክማ እንግዲህ ምን ይደረጋል። እኔማ እኮ ባለፈው በጉን ሲገዛኝ 20 ሺህ ብር ልካለሁ ብሎ ተሳስቶ 200 ሺህ ብር ልኮ ልመልስለት ነበር አደዋወሌ። አጥናፉዬ ወዬ የኔ አባት ምን ነው? ዘበርጋ እኮ ነኝ። ኧረ ተው ልሙትልህ። አይደለሁም እያልክ አልነበር እንዴ? እና ቅድም ነው ማለቴ እየቀለድኩ እኮ ነው አጥናፍዬ። አይ አልመሰለኝም እባክህ በልቻው። ኧረ አጥናፍዬ ስለ መድኃኒዓለም ካላመንከኝ በጉን ላገናኝ አላረድኩትም። ኧረ እስኪ አገናኘኝ። ይሄው እንደውም ሰላም እያለ ነው። አንተ ድምጻችሁ ይመሳሰላል። በል ሰላም በልልኝ። እንዴት ነው ወንድምህ ጋር ተመችቶሃል ወይ በለው። ኧረ ተው ምን ለማለት ፈልገህ ነው? አይ ወዲህ ነው በልሽ። እስኪ አካውንትህን ንገረኝ። 1000። አሃ ቀስ በል እንጂ ወንድም። 1000 39 99 አይደለም 39 3 ጊዜ 9። ኧረ ስለ መድኃኒዓለም 39። እሺ 39 አዎ 28 88 አይደለም 28 58 የእንጭቅ ልጅ 28 ማን የእንጭቅ አይደለም አጥራፍዬ አንተን አይደለም በጉን። በቃ አካውንትን ቴክስት አድርግልኝ 90 ብር እልክልሃለሁ። ምን ማለት ነው? ምን ላደርገው ነው 90 ብሩ? ወንድምህን ሽርሽር ይዘህ ውጣና አብራችሁ ሳርጋጡ። እሺ የሚግጥ ነገር ይጋጥ ሀቦ። ምን ነው? እኔ እያቅለሸለሸኝ ወደ ላይ እያለኝ ነው ዛሬ። ምን እያቅለሸለሸኝ? አዎ እርግዝና ነው። አይ እርግዝና በጭራሽ። ይሄ እርግዝና አይደለም በጭራሽ። ማታ እንዳትለይ እያልኩሽ በልቼው ታምምሽ። ይሄ እርግዝና አይደለም እኮ። ማቅለሽለሽ ብቻ አይደለም ከውስጥ እኮ ወደ ውጪ ይረግጠኛል። ይረግጠኛል? በተረጋጉ በጣም ወንድ ልጅ ነው። በእናትህ እንኳን ደስ አለ ወንድም። አይደለም በእናትህ እርግዝና አይደለም ይሄ። የትራትሉ እዛው ውስጥ አድጎ ነው የሚሆነው። አንተ ምን ሆነ ነው? ይኸውልህ ዶክተሮቹ ራሱ ይላኩልኝ አልትራሳውንድ ነው። እንዴ ይሄው አፍንጫው ያንተ ቢት አይደል እንዴ? ድፍጥጥ ያለ ልጅ ይሄ እኮ ሆስፒታል ሳይደግ እኮ እንደዚህ እኮ ነው የሚሆነው። አትዩም እንዴ? ወይ አለው ዛሬ ገብተኝ እባክሽ። ዛሬ ምንም ብር አልያዝኩም። አይተሽዋል? ባዶ። እርግጠኛ ነኝ? ምንም የለኝም። የምር ተው ግን በደንብ ፈትሽ ትኪስ። ምንም ይኸው ፈትሻ መጀመሪያ በደንብ ይኸው የለኝም ብለኸኝ ነበረ። ጋብዘኝ አሁን አንቺ ቶሎ እባክሽ። ማዘር ከሸማቾች ስኳር ግዛ ብላ ልካኝ ነበርሽ። ቻው
ዛሬው ቀን ግን እንዴት ነው የሚደብረው? እንዴ ልጅ በቃ አዲስ የሰፈር ልጅ ከመጡ በቃ ፈጃቿ። እኔ በሱ ምክንያት አንድ ሴት ልጣ አንተ ሴት ጋር እዚህ ጋር ተጎልታና እናት አንተን ፍለጋ እየተንከራተተች። ለማንኛውም ጌቤ ሄጃለሁ። ቁልፉ ከመስኮቱ ላይ ያለልህ ሂድና ሽሮ በጥብጠ ብላ፣ ድንቹ ወጥ እንዳትነካው ያባት ነው ብላል። ደግሞ አህየውን ሳታስረው ነው የሄድክ የተሰጠውን ሊብለውና እዚህ ቤት የምትገባ ትመስለዋለህ። ደግሞ ጃኬቴን ደግሞ መልስልኝ እንጂ ምንድነው ከተጠቀምክ በኋላ መልስ። ወራስከኝ እኮ ሄሎ አባዬ፣ እኔ ጀትሩ መኪና አልፈልጉም ቤት ነው የምፈልግ እያልኩ አይደል እንዴ? ሆነ ነው። በቃ ቤቱን አምጣ። በቃ ሄድ ሽሮ በጥብጠ ብላ። እኔ ዳንቺና ነኝ። ሄሎ። አቤት፣ ማን ልበል? ዶክተር አመላላሽ ሰላም ነው? የማን አባ ነው አመላላሽ? አንተ ዶክተር አስመላሽ ነኝ። ማን ነህ? አላወቀኝም እንዴ? አስታጥቄ ነኝ። ምንቄ? አስታጥቄ የረሳኸኝ እንዴ? እንደውም ባለፈው ጆሮዬን አሞኝ መጥቼ የሽንት ምርመራ ያዘዝክልኝ የመድኃኒዓለም ያለ አንተ እኔ ነኝ ጆሮህን አሞ የሽንት ምርመራ የማዘልህ? እሱ ይገርምሃል እንዴ? ጭራሽ ውጤቱን እኮ አይተህ እርግዝና ሊሆን ይችላል ጆሮህን የደፈነው አስወርደው ሁሉ ብለኸኛል እኮ። አስወርደው? ኧረ በፈጠረ የሰው ስም አታጥፋ። የሰው ስም አታጥፋ ምናምን ትላለህ እንዴ? ጆሮዬን አጥፍተህ። ጆሮ ምን ሆነ ሰውዬ? ይኸው እየሰማኸኝ አይደል እንዴ? እና ዛሬ እኮ ሰኞ ነው፣ ቅዳሜና እሑድ ነው የሚዘጋው። የአንተ ጆሮ የመንግስት መስሪያ ቤት ነው እንዴ? ቅዳሜና እሑድ ብቻ የሚዘጋው? ልትከራከሬ ነው እንዴ? ጭራሽ እኔን የማውቀው በሽታዬን አንተ። ይኸውልህ ወንድሜ፣ ጆሮ የሰንበት ቀንን እየጠበቀ የሚዘጋ ከሆነ ይሄ በሽታ አይደለም ሰይጣን ነው። እሺ ጸበል ሂድ። ሙስሊም ነኝ። አቦ የራስህ ጉዳይ። ምን አባ ፈልገህ ነው የደወልከው? ተሳደባለህ እንዴ? ጭራሽ ቆይ የጆሮ ነው የበረሮ መድኃኒት ነው የሰጠኝ። ጆሮዬን ደፈነው እያልኩህ እኮ ነው። አንተ ሰውዬ አይምሮህም ነው እንዴ የተደፈነው? አይገባህም? ሰው ተሳስተሃል። ወይኔ አስታጥቄ። ቆይ አንተ ሰውዬ ቅመህ ነው እንዲያከምከኝ? ምንድን ነው የምቀመው? ስኳር ልበልህ? አንተ በእና እንደዚህ ኩር ትሰራኛለህ? ቆይ ምን የርቀት ነው እንዴ የተማርከው? እኔ አሁን ወሬ አልፈልግም፣ ተጎድቻለሁ። ካሳ ነው የምፈልገው። ካሳ ያስፈልገኛል። ኧረ ተው እና ምን ችግር አለው? ስልኩን ልስጥህ። የማንን? የካሳን ነዋ። ኧረ ሙድ መያዝ ነግሬሃለሁ። ከዚህ በኋላ በዚህ ስልክ ብትደውል መለጥቶል ምን ሆናለሁ? ያው አላነሳም ልልህ ነው። ድር ተረኛ ነሽ፣ ምሽት ታመሻለሽ። አላነሽም። አዎ እንዴት ድክሙ ድር ላይ ሰብስበህ ሳምንት አራት ሰው ይሞታል እንዴ? እዚህ ነው ልምስል ልቀሜ፣ እዚህ ነው ምሽት አምሺ፣ እዚህ እንትን ምናምን እንዴ። አሁን እኮ ቅናት አስመሰለባቸው። በአልፋቤት መሞት ጀመሩ እኮ። አቦዘነች፣ ሞተች፣ ቢ በላት፣ ቀጠለች፣ ሲ ጫልቱ፣ ዲ ደግፈ ያረፈ፣ እኔ በመሀል ቤት አለኩ እኮ በእናትህ እንዴ። ናምሺ ና እዚህ ምስል ካኬ ኤፍባይ አባትሪ አቅሜን ነው ኢንቨስት ያደረኩ። ሞተ ያለ ነው እንግዲህ ኔቸር ነው የምታረግ። የራሴ ጉዳይ ነው። ምን አገባ? እሺ እኔ እዚህ ድር ካመጣው በኋላ እንደው ብዙ ነገር አምጥቻለሁ። እዚህ ምን ብታቀም አዳዲስ ኩባያ አስገዝቻለሁ፣ ሳህን አስገዝቻለሁ፣ ድንኳን አሳፍቻለሁ። ስሚ ምስር በፊት ድንጋይ ብቻ አልነበር እንደምትበሉት? ድንጋይ ራሴ ጉዳይ ነው። አላነሽ የምታመጣውን አዋኩሽ ናኩሽ ነው አይደለ? እነ ቆጨማ ዋና ሊቀመንበር ሆነ ልትንባላጣጭ ነው እንዴ? ባልጣጣ እሱ ለራሴ ለህልሜ ነው። እና እሺ ዓለም ጠፍጣፋ ናት። አንተ ክብነት አታውቅም እኮ ጠፍጣፋ ናት። 12 ዓመት ሙሉ ተምረህ አታውቅም። እናትስ በፈለከው ጠፍጣፋ ናት። እንደዚህ የምንራመድበት ጠፍጣፋ ሰው ጠፍጣፋ ናንልሽ ና አታውቅም። በቃ አላውቅም ነው የሚባል። ሰላም ነው አባት። ሰላም ነው። ተምረሃል? ዓለም ክብ ናት ጠፍጣፋ ናት። ዓለም እንዴት ጠፍጣፋ ትሆናለች? ክብ ናት እንጂ። ይኸው በለውህ በቃ የእንቁጣጣሽ ይሰጣል። አሎ ሄሎ፣ ሰላም አለይኩም። እሺ፣ በደዊ ነው? በደዊ አይደለም። አይደለሁም? አዎ አባ አይደለሁም። እና ማነው? እኔ ቦርሳሞ ነኝ አልኩህ እኮ አባ። ጆሮ ላይ ፋንቲ አድርገህ ነው እንደምትሰማው ወይስ ጥጥጥጥ ያለ? የሱ ስልክ መስሎኝ ነው የደወልኩት። አንተ ማን ነው? ስማ፣ የሱ ስልክ አይምሰልህ። በቃ ይሄ የኔ ስልክ ነው። ካንተ ከሱ ጋር ምንም ያገናኘው ነገር የለም። ይሄ የኔ ስልክ ነው። እኔ ቦርሳሞ ነኝ። ኦኬ። በዚህ ስልክ በደዊን ባሰው አታውቅም? ስማ፣ በዚህ ስልክ በደዊ አላውቅም። እኔ ቦርሳሞ ብቻ ነኝ። እኔ ቦርሳሞ ነኝ። ሳስበው ግን አንተ ትመስላለህ። አታስበው፣ በፍጹም አታስበው። እኔ ቦርሳሞ ነኝ እንጂ አንተ በደዊ አይደለም። እኔ በደዊም አይደለም። እኔ ማለት ድምጻቸው አንድ አይነት ነው። ድምጽ አንድ አይነት ሊሆን ይችላል። አዎ ሰው ልጅ ድምጽ ሊመሳሰል ይችላል። እኔ ቦርሳሞ ነኝ አባቱ። በእናትህ እኔ ላይ ወይ ስልኩ ዝጋው። ግን አይደለሁም ግን ትላለህ። ጌታ እግዚአብሔር ህይወት ላይ ግንድ የሆነ ጭንቀት ይጨምርልህ። እሺ ፍታይነን። እኔ ቦርሳሞ ነኝ አይደለሁም። በደዊ አይደለም። እኔ ተሳስቼ ነው በቃ የደወልኩት። ይቅርታ። ችግር የለም። በቃ መሳሳት ያለ ነው። የሰው ልጅ ይሳሳታል። በቃ ድጋሚ በዚህ ስልክ አትደውል። እሺ ግን ነው ኧረ እግዚአብሔር ያንተ ህይወትን ያው ግን እያለ ወደኋላ ያስቀረው። አንተ ኩሳ ምን ፈልገህ ነው? ተልከህ ነው እንደ ፖለቲከኛ ነህ እንደ
ምንድነው ፈለከው? ለምን አትፋታም? አረ ባካት ቆጣ መቆጣት ይደንቃል። እንደገና በአካል ባገኘ እናተ ትሙት ማለት ነው። አናተ ኮርኩመ የእግሬ አውራጣት ያሳብጣሉ። ስማ እኔማ ብር ተበድሬው ነበር ልመልስለት ነበር። ብር ተበድሬ ነው ያልከው? አዎ። አረ ፍራንክ አደረኩ። ምን አልከኝ? ፍራንክ አደረኩ። ፍራንክ አደረኩ? አዎ ፍራንክ አደረኩ። በደውይ ነኝ። በደውይ ነኝ? አዎ ፍራንክ አደረኩ። በደውይ ነኝ። ችግር የለም። አሁን አካውንት ልካለሁ። ብሩ ላክ በቃ። እኔም ፍራንክ አደረኩ። በድረዲነ ብሩ አስገባ። አንተ እኔ ቦርሰሞ ነኝ። ስማ እኔ አውቄ ነው። በድረዲላ እንደ ትንፋሻ ተቀበልማ አባዬ። እሺ በል። በጣም ናፍቀሽኛል። እንገናኝ ማታ በልማ። ከቤት ልታስወጣት አርገህ መታ መታ ነቅቼብሃለሁ። አባትና ብረቱን አንሳል። ወይኔ ያው እያነሳሁት ነው እንዴ? ብረቱን ያልኩህ እኮ አንተን አላስገባሁህም። አረ ሞትኩኝ። ምን ያስቸኩላል? እያነሳሁልህ አይደል እንዴ? ሳልክለት ሞተ። አንተ አውቀበት እዚህ ሰፈር ሰፊ ታውቃለህ? እኔ ምን አውቄ ሰፊውን ጠባብ ማውቀው። ስለምንድን ነው የምታወራው? ማንም እንኳን ሴቶኛ ያቅም እኮ ነው የምልሽ። ማለት በርጭንኝ። ስለ ልብስ ሰፊ ነው እኮ የጠየኩህ። እብድ እንዴ ጠይቆ መሳደብ I'm really sorry. ሰማሁ እኮ ሰማሁ። ጋሽ አረጋ ሚክራይስ አስለቅሽኝ ላልቅስ ገርሜን ላውጣ አሳዳጊ ነሽ። ፎቶአቸውን እያየሁ ላልቅስ። ጋሽ አረጋ መቀኛ ጠማቸው ኖሮ አረፉ። ወይ መልሼ ልደውል። ሄሎ ሄሎ፣ አማኑኤል ሆስፒታል ነው? አዎ አልተሳሳቱም። አማኑኤል ሆስፒታል ነው። አዎ አዎ። ትናንት በዚህ ሰዓት የጠፋ ታካሚ ነበራችሁ አይደል? አዎ አዎ አዎ፣ ጠፍቷል። በዚህ ሰዓት ነው የጠፋው። አያችሁት እንዴ? አዎ አዎ፣ እኔ ነኝ። ያው መጥፋቴን ለማረጋገጥ ነው። እስቲ ችግርሽ ምንድን ነው? አለርጂ አለብኝ። ኦ የለውዝ ነው? አይ የእንቁላል? አይ ስትታጠቢ ነው? የውሃ? አይ አይ የደሃ አለርጂ አለብኝ። የደሃ ስትይ የደሃ በቃ ደሃ ሳይ ሽፍ ይልብኛል። እውነት? ያ እኔ ጋር አንድ መፍትሄ አለ። ለምን በሰርጀሪ አናስወግዳቸውም? ጎበዝ ዶክተር። ደሃዎቹን ነው አይደለም፣ ያንቺን ሁለቱን አይኖችሽን ነው። ከዛ ሀብታምም ደሃም አታይም። ይመችሻል? ኖ ኖ ኖ